ወሃቢያ ብሎ ማለት ሁላችሁም ልታውቁት የሚገባ ለይሰ ከሚስሊሂ ሸይ በሚጠቀስበት ሰዓት ይሄ ضعيف ነው ያሉ ሰዎች ናቸው። ይሄንን የመሰለ ንግግር ደግሞ ይሄ ገና ጀማሪ ወሃቢያ ቡችላ ገና ጀማሪ ምንም የማያቅ ገና ከታይ እያደገ ያለ ወሃቢያን ስሙት። ለምሳሌ ምን ይላሉ ኢማሙ ዓሊ ምን ይላሉ? الفرق بين الفرق لي امام ابو منصور البغدادي نقل ادرገው እንዲያስቀምጡት ምን ይላሉ? كان الله ولا مكان እንግዲህ ስህተቱ ከዚህ ይጀምራል። ካነ አላህ ወላ መካን ብሎ ነው ያነበበው። ነገር ግን ካነ ወላ መካን ነው የሚለው። ይህ የመጀመሪያውና ትንሹ ስህተቱ ነው። ቢሆንም ይሄ ኖርማል ነው። ጉዱ ገና ነው። አሁን ከኔ ጋር ሆኖ وهو الان على ما عليه كان ከየት አምጥቶ እንደሚጨምረው አላቅም። አላማ አለይሂ ካን ብሎ ነው ያነበበው። ኪታቡ ላይ ያለው ግን እንደምታዩት አላማ ካነ ነው የሚለው። ይሄንንም ተውት፣ ችግር የለውም። ምን ማለት ነው? ለሚዘል መውጁደን ቢላ መካን። ምን ማለት ነው? ለሚዘል መውጁደን ቢላ መካን። ትልቁ ውሸቱ ይኸውላችሁ። በቃ ወላሂ ላዚም ነው የምላችሁ። እንዲያው አይን ያላችሁ ሰዎች እዚህ ኪታብ ላይ ለሚዘል መውጁደን ቢላ መካን የሚላለ ከየት አምጥቶ እንደጨመረው ነው ያላቅም። طيب ይሄ እንደሰማችሁት እንግዲህ ምን እያለ ነው አቡ መንሱር አልበግዳዲ الفرق بين الفرق ላይ የሰይድና ዓሊ ንግግር በሚያስቀምጡበት ሰዓት ሰይድና ዓሊ አላህ የት ነው ብለው ተጠይቀው ካን አላህ ወላ መካን وهو الان على ما عليه كان ብለው መልሰዋል። ባልነው ላይ ካነ ብለህ አላህ ጨምረሃል ካን አላህ እና አቡ መንሱር አልበግዳዲ ደግሞ ያወሩት ካነ ወላ መካን ነው እና አላህ ከየት ነው የጨመርከው? ይሄ የአህባሽ ቅጥፋት ነው እያለ ነው። طيب እኔ እንግዲህ እዚህ ጋር ምንም አይነት መልስ አያስፈልገውም። ዋና ይሄን ያለበት ምክንያት ምንድነው ከተባለ ሚን ሽደቲ ጀህሊሂ ነው። ያኒ አላዋቂነቱ ጅህልናው በጣም ተጭኖት ነው። ለምን ካነ ተብሎ አላህ ለምን ጨመርክ አይባልም። እንዴው ትንሽ አረበኛ የሚችል ሰው አረበኛ የሚያስፈልገው ቀድሞ ይሄ ለምን? ምክንያቱም ካነ ብለሃል እያወራህ ያለኸው ስለማን ነው? ካነ አላህ ስለ አላህ ነው። ካነ ወላ መካን ትችላለህ። ካነ አላሁ ወላ መካን አላህ ማንጣትም ትችላለህ። ለምን አላህ አልተጻፈም አይባልም። ግን ልክ እንዲያንተ አይነቱ ሙብተዲ ገና ጀማሪ ገና ቁርአን ልክ እንዲያንተ አይነቱና ቁርአን ለሚቀር ሰዎች ግዴታ አላህ የሚለው መጠቀስ አለበት። ይህንንም አልተውትም ጠቅሰውታል። አልኢማም ኢብኑ አብድ ረቢ ዳሳይህ ምን ዑለማኢ ሰለፍ ናቸው፣ ሰለፊይ ናቸው። እንደውም ሰነድ የለው ምናምን እያላችሁ ስለምጮሁ በዛው ማስረጃ ይሆናችኋል። الإمام ابن عبد ربي ታላቅ ዓሊም ናቸው። ምን ዑለማኢ ሰለፍ የሰለፊይ ናቸው። 246 ተወልደው 328 ላይ የሞቱ ናቸው። አህመድ ኢብኑ ሙሐመድ ኢብኑ አብዱ ረቢ ይባላሉ። እሰው አልዓቅዱል ፈሪድ የተሰኘ ኪታብ አላቸው። አልዓቅዱል ፈሪድ እዛ ኪታብ ላይ ምን እንደሚሉ ልብ በል። ወሱኢለ ዓሊ ኢብኑ አቢ ጣሊብ سيدنا علي بن أبي طالب تتأيقوا له رضوان الله عليه الله تعالى ملكام سراچون الله يوددلاچونا منالو أين كان ربنا الله ጌታችን የት ነው ተብለው ተጠየቁ አሉ። ጥያቄውን ልብ በል። አላህ የት ነው ብለው ነው የጠየቋቸው። ምናሉ قبل أن يخلق السماء والأرض መሬትና ሰማይን ከመፍጠሩ በስተፊት الله تعالى የት ነበር ብለው ጠየቋቸው። فقال منالو سيدنا علي أين تجيب المكان يت يميلو قال يت بلو مطيق الله تعالى بوتان ياسيزالالو يعني أين يمتلوا تجيب المكان بوتان نم تستقمو وكان الله عز وجل الله تعالى دغمو يالنو ولا مكان يالا بوتا سينور يالا بوتا يالنو ስለዚህ ማለ ሸይ ምንድነው وكان الله ولا مكان ብለው الله የሚለውን ጨምረውልሃል ማለት ነው። ልክ እንደ አይነት ጀማሪ ምንም ለማያውቀው አላህ ብለው ጠቅሰውልሃል፣ ችግር የለውም። ይሄውልህ ግን አልኢማም አቡ መንሱር አልበግዳዲ ታላቅ ዓሊም ምን ዑለማኢ ሰለፍ ናቸው። طيب አላህ የሚለውን ተፈግን ተቀብለው ነው አንተ ምንድነው ካነ ወላ መካን የሚለውን ተቀብለዋል? ካነ ወላ መካን ሰይድና ዓሊ ናቸው ያሉት የነብዩ አለይሂ ሰላቱ ሰላም ታላቅ ሱሐባ ካነ ወላ መካን وهو الان على ما كان ማለት ምን ማለት ነው? ካነ ወላ መካን አላህ ቦታ ሳይኖር ነበረ። وهو الان አሁንም ያለ ነው። على ما كان ማለት ፊት ባለበት ባህሪ ላይ ፊት ምንድነው ያለ ቦታ ነው ብለሃል። አሁንም ያለ ቦታ ያለ ነው። ይሄን ተቀብለው ሆኖ አላህ አልመጣም ምናምን ያልከው طيب አሁንም ጀምር። الامام الأصفريني ابو المظفر በመባል የሚታወቁት ታላቅ ዓሊም التبصرة في الدين የተሰኘ ኪታብ አላቸው።
እዛ ላይ ምን ይላሉ? ወቀድ ጃአ ፊሂ አን አሚሪል ሙእሚኒን ከሙእሚኖች መሪ መጥቷል አሉ። ምንድን አሽፈል በያን አጥጋቢ የሆነ መልስ ለእናንተ አይነቶቹ ልክ እንደናንተ ለአይነቶቹ ሙሸቢሃ ሙጀሲማ አጥጋቢ የሆነ መልስ መጥቷል አሉ። ሒነ ቂለ ሰው የተባለው ጊዜ ለሁ ለሰይድና ዓሊ የተባሉ ጊዜ አይነ አላህ ተብለው በተጠየቁ ሰዓት አላህ የት ነው ተብለው ፈቃል ምን አሉ? ኢነ ለዚ አየነ ልአይነ የትን ለፈጠረ ጌታ የትን የት ላደረገ ጌታ ላ ዩቃሉ ለሁ ከይፍ አይን የት ነው አይባልም አሉ። የትን የፈጠረ ጌታ የት ነው አይባልም። ለምን? የት የሚለው ቃል ከመፈጠሩ በስተፊት አላህ ያለ ነው። ያኒ የት የሚባለው ነገር ቦታን ነው የሚጠቅም አይደለም፣ መታ ጊዜ እንደሚጠቅም ሁሉ። ለምሳሌ አይነ ሙሐመድ አልክ፣ ሙሐመድ የት ነው ካልክ ምንድነው እየጠየቅ ያለው? ሙሐመድ ያለበትን ቦታ ነው እየጠየቅ ያለው አይደለም እንዴ? ስለዚህ አይነ የሚባለው ነገር አሉ ፍጡር ነው መክሉቅ ነው ቦታ። አላሁ ተዓላ ደግሞ አይነ የሚባለው ቦታ የሚሆን አይነ የሚለው ቃሉ ሳይኖር አላህ ያለ ነው አሉ። ፈቂለ ለሁ ከዛም ተባለው ከይፈ አላህ ሁኔታውሳ እንዴት ነው ተብለው ተጠየቁ። ደግሞ ሁኔታው ፈቃል ኢነ ለዚ ከየፈ ልከይፈ ላ ዩቃሉ ለሁ ከይፍ ሁኔታን የፈጠረ ጌታ ሁኔታ የለውም፣ ስለ ሁኔታ የሚጠይቅለት ጌታ አይደለም ብለው ተናገሩ ማለት ነው። ስለዚህ ዑለሞቹ ምን ይላሉ መሰለ? አልጀህሉ መረዱን ይላሉ። አልጀህሉ መረዱን አለማወቅ በሽታ ነው። ላ ዩርጃ ቡሩኡሁ ኢላ ቢተዓሉም ይሄ በሽታው ደግሞ በመማር እንጂ በሌላ አይለቅም ይላል። ስለዚህ መጀመሪያ ብትማር ትንሽ ያው ወሃቢያ ሆኖ ዕውቀት ባይገኝም ወሃቢያ ሆኖ ተምሮ መቀለሽ ባይገኝም ቢያንስ እዚህን ያህል ገለጥ እንደው ሰው ሁላ ጉድ የሚልበት አይነት ስህተት እንዳይፈጸም ያህል ትንሽ ብትማር